እነሆ ዛሬ ስለ የበረሃው አንበሳ ላየን ኦፍ ዘ ዴዘርት የነጻነት ታጋይ ሸሂድ ጀግናው ዑመር አልሙኽታር እናስታውሳቸዋለን። ሴፕቴምበር 16 1931 ወቅቱ አንደኛው የዓለም ጦርነት አልቆ ወደ ሁለተኛው የዓለም ጦርነት መንደርደሪያ ላይ ነበር። ታሪክ በተለያዩ ጊዜያትና ቦታዎች ጀግኖችን ያስታውሳል። አታሪኹ ዩዒዱ ነፍሱ፣ ታሪክ ራሱን ይደግማል አይደል የሚባለው። እነሆ በአንድ ወቅት በሊቢያ የነጻነት ታጋይ የነበረውን ታሪክ የበረሃ አንበሳ ወይም ላየን ኦፍ ዘ ዴዘርት በማለት የሚዘከረውን ጀግና እናገኛለን። በሙያው የቁርአን አስተማሪ የነበረው ይህ ጀግና ዑመር አልሙኽታር ይባላል። የኦቶማን ቱርክ ግዛት ከነበሩት 3 መስተዳደሮች አንዷ በሆነችው ሴረናይካ ጃንዞር በምትባል መንደር እንደ አውሮፓውያን አቆጣጠር ኦገስት 20 1858 ከደሃ ቤተሰብ የተወለደው ዑመር አልሙኽታር ከዲን ትምህርት ውጪ ለ8 ዓመታት ብቻ ዓለማዊ ትምህርት ተምሯል። ከአባቱ ሞት በኋላ በአካባቢው ከሚገኙ 1000 ጋር መኖር የጀመረው ገና የ16 ዓመት ታዳጊ እንደነበር ሲሆን ሙሉ ሕይወቱን በቀን ለ3 ሰዓት ብቻ ይተኛ የነበረው ወጣት ሙሉ የልጅነት ጊዜውን ለቁርአን ትምህርት ሲያውል ሌሊቱን አላህን በመገዛት ሶላት ሲሰግድ ያሳልፍ ነበር። በየ7 ቀኑም አንድ ጊዜ ቁርአንን ያከትም ነበር። በ1911 የጣሊያን ጦር ከሊቢያ የጠረፍ ከተማ ደረሰ። ጣሊያኖችም ኦቶማን ቱርኮችን በማባረር አገሪቱን ተቆጣጠሩ። ይህ ጊዜ ነበር የበረሃ ላይ ጦርነት የማያውቁት ጣሊያኖች በባዕድ ምድር የበረሃ ውጊያ ስልትን ጠንቅቆ በሚያውቀው በበረሃው አንበሳ ዑመር አልሙኽታር የሚመራው ቡድን ፈተና የሆነባቸው። በአመራር ብቃት እጅግ ተደናቂ የሆነው የቁርአን መምህር፣ በሃይማኖት ጉዳዮች ላይ ጥልቅ ዕውቀት የነበረው ግልጽ፣ በጣም ንቁ እና ፈጣን ሰው ሲሆን በጣም ድሃ፣ ቸርና ባመነበት ጉዳይ ላይ የማይደራደር ግትር ባህሪም እንደነበረው ታሪክ ይናገራል። ከዚህ መረዳት እንደሚቻለው የበረሃው ጀግና የበጎ ስብዕና ባለቤት መሆኑን እንገነዘባለን። ድሃ ሰው ያገኘውን ለራሱ የሚያስቀድም ሊሆን እንደሚችል ቢታመንም ይህ ድንቅ ታጋይ ግን በተቃራኒው ሲፈጽም ይስተዋል ነበር። ሌላው አስተማሪ ቁም ነገር በትግል ወቅት በዋና ዓላማ ላይ ምንም አይነት መደራደር አያስፈልግም። ይህም የጽናት ምልክት ነው። አካሄድና ስትራቴጂን ማሳመር ግን ወሳኝ ነው። በዚህም መሰረት ዑመር በተለያዩ ጊዜ የተለያዩ የትግል ስልቶችን በመጠቀም ከ20 ዓመት በላይ ታግሏል። ለምሳሌ ያህል አንደኛ፣ ጣሊያኖችን ሳይቀር ያስደነቀውና ያስደነገጠው የግብዓት መንገዶችንና የመገናኛ መስመሮችን መዘርጋት። ሁለተኛ፣ ከሌሎች ኃይሎች ጋር አጋርነት መፍጠርና በጠላት ላይ የሞራል የበላይነት መውሰድና ጠላት ባላሰበው አቅጣጫ ሌላ ሥራ መስጠት። ከግብፅ እርዳታ በመጠየቅና የሰኑሲ ኃይሎችን በማጠናከር በትግሉ ላይ ከጎኑ ለማሳለፍ ችሎ ነበር። ይህም ለጣሊያን የጦር መሪዎች እጅግ አስቸጋሪ ሁኔታን ፈጥሮባቸው ነበር። ሶስተኛ፣ ድርድር። ከጣሊያኖች ጋር እልህ አስጨራሽ ድርድር በሚያደርግበት ጊዜ የራሱን ኃይል የሚያጠነክርበት ጊዜ እንዲያገኝ ረድቶታል። በመሆኑም በ1929 የሊቢያ አስተዳዳሪ ከነበረው ፔትሮ ባዶግሊዮ ጦርነት የማቆም ስምምነት ላይ ቢደርሱም በዛኑ ዓመት ዑመር አልሙኽታር ኃይሉን እንደገና በማጠናከር ከጣሊያኑ የጦር መሪ ሮደልፍ ግራዚያኒ ጋር እልህ አስጨራሽ ፍልሚያ አድርገዋል። በድርድሩ ጊዜ ለጀግናውና አላህን ፈሪ ለሆነው ዑመር ብዙ የሚያጓጉ መደላዮች አቅርበውለትም ነበር። ወርሃዊ ክፍያን ጨምሮ ቪላ ቤት እንደሚሰጡን ቢነግሩትም ምላሹ ግን አስደንጋጭ ነበር። እየሰደባችሁኝ እኮ ነው፣ በጉቦ እንዴት ትደልሉኛላችሁ? በማለት እጅግ የተቆጣው ዑመር እኔ ማንም
የሚጎርሰው የጣፋጭ ምግብ ጉርሻ አይደለሁም የሚለው ንግግሩ የታሪኩ ቅርስ ሆኗል። በመሆኑ የራሱን ጥቅም ሳይሆን የሚዋጋለትን ማህበረሰብ ጥቅም ለማስከበር ታግሏል። የጣሊያን ተደራዳሪዎች ለማስፈራራት ቢሞክሩም ለ20 ዓመት ተዋጋናቸው፣ አሁንም በአላህ ፍቃድ እንዋጋቸዋለን የጀግናው መልስ ነበር። በመጨረሻም ጣሊያኖች በጦር አውሮፕላኖች በውስጥ ጠቋሚዎችና ተባባሪዎች በመታገዝ የዑመርን ጦር ከበው በ1931 ድል አደረጉ። ዑመርም ቆስሎ ተማረከ። በምርመራ ጊዜ ስቃይ እየደረሰበት እንኳን ቁርአንን ይቀራ የነበረው የበረሃው አንበሳ በ1931 በጣሊያን መራሹ ፍርድ ቤት ትዕዛዝ በ73 ዓመቱ በስቅላት ሲቀጣ የመሰናበቻ ቃል ሲጠየቅ ኢና ሊላህ ወኢና ኢለይሂ ለራጂዑን ብሎ የማይገባቸውን ነገር ነግሯቸው በወዳጆቹ ፊት ይህችን ዓለም ተለያት። ኢና ሊላህ ወኢና ኢለይሂ ራጂዑን። ሊቢያውያኖች ይህንን ጀግናቸውን እንዴት ያስታውሱታል? አንደኛ ምስሉ በሊቢያ የ10 ዲናር ብር ላይ ታትሞ ይገኛል። ሁለተኛ በ2009 ሙዓመር አልቃዛፊ ዑመር አልሙኽታር በጣሊያኖች ተይዞ የሚያሳይ ፎቶ የታተመበት ቲሸርት ለብሶ የዑመርን አንጋፋ ልጅ አስከትሎ በጣሊያን ዋና ከተማ ሮም በኩራት ጉብኝት አድርጓል። ሶስተኛ በ2011 በተቀሰቀሰው የሊቢያ አብዮት ላይ ዑመር አልሙኽታርን የአንድነት ምልክታቸው አድርገዋል። በስሙ አንድ የጦር ብርጌድ ሰይመውለታል። አራተኛ በጋዛ መተላለፊያና በካይሮ በስሙ መንገድ ተሰይሞለታል። ከታሪኩ ምን እንማራለን? ይህን ታሪክ የሚሰማ ማንኛውም ሰው የጦርነት ታሪክ እየተነገረው ሊመስለው ይችላል። ነገር ግን ለሰላማዊ ትግል እጅግ በጣም ጠቃሚ የሆኑ ትምህርቶች አሉት። ኢትዮጵያውያን ሙስሊሞች ዓለም ከአጥናፍ እስከ አጥናፍ ሰላማዊነቱን በመሰከሩለት የትግል መንገድ ተጉዘዋል። ይሁን እንጂ ያለምንም እንከንና መሰናክል መጓዝ ግን አይቻልም። ከየትኛውም ተሞክሮ ጠቃሚ ትምህርቶችን በመቃኘትና በመመርመር ለኛ በሚጠቅም መልኩ መጠቀም ይኖርብናል። በስተመጨረሻም ለእርሳቸውም አላህ ቃል የገባውን የሸሂድነት ማዕረግ እንዲያጎናጽፋቸው ጀነተል ፊርደውስን እንዲወፍቃቸው ለኡማውም መሰል ተተኪን እንዲሰጠን እኛንም ለዚህ ዲን ጠበቃ እንዲያደርገን ዱዓችን ይሁን። አላህ በሰማነው የምንጠቀም ያርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።